ሰላም ሰላም የጤና ተማሪዎች ጤና ፒድ ዩቲዩብ ቻናል ተከታታዮች ሁላችሁ እንደምን አላችሁ? ዛሬ ለሁሉም የጤና ባለሙያዎች እንዲሁም ተማሪዎች የሚሆን ቶፒክ ይዤላችሁ መጥቻለሁኝ። ቻናሉን ላይክ በማድረግ ጀምሮ ለጓደኞቻችሁ ሼር አድርጉላቸው። ተጨማሪ የምትፈልጉት ነገር ካለ ኮሜንት አድርጉልን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉት። የዛሬው ቶፒክ ስፔሲፊክ የሆነ ዲፓርትመንት አይጠይቅም። ሁሉም የጤና ባለሙያ ሊጠቀምበት የሚችል እንዲሁም ደግሞ የጤና ተማሪዎች ሪሰርች ለመስራት ያቀዳችሁ ምናምን ሊጠቀሙበት የምትችሉ እና በኤግዚት ወይም ደግሞ ሲኦሲ ኤግዛም ላይ ደግሞ የራሱ አስተዋጽኦ ያለው ቶፒክ ነው ይዤላችሁ የመጣሁት። ወደ ቪዲዮ እንገባለን። ወደ ቪዲዮ ከመግባቴ በፊት ግን ይህንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ እባካችሁን ሰብስክራይብ አድርጉ። እየጠቀማችሁ ከሆነ ይህ ቪዲዮ እየጠቀማችሁ ከሆነ ሰብስክራይብ አድርጉ፣ ደግሞ ላይክ አድርጉ፣ ለጓደኞቻችሁ ለምታውቁት ሰዎች ሼር አድርጉ። ቶፒኩ ሪሰርች ሳምፕሊንግ ሜቶድ ይባላል። ሪሰርች ሳምፕሊንግ ቴክኒክ ወይም ሜቶድ ይባላል። እንግዲህ ሪሰርች ላይ ሪሰርች ስንሰራ ሪሰርች ፖፑሌሽን አለን። ከዛ ሪሰርች ፖፑሌሽን ላይ ሪሰርች ሳምፕል ይኖረናል። ሪሰርች ሳምፕል ስንወስድ ደግሞ ሳምፕሊንግ ቴክኒኮች አሉ። በዋናነት ሁለት ሳምፕሊንግ ቴክኒኮች ሳምፕሊንግ ሜቶድ ነው ያሉት። እነሱም ፕሮባቢሊቲ ሳምፕሊንግ ሜቶድ እና ናን ፕሮባቢሊቲ ሳምፕሊንግ ሜቶድ ፕሮባቢሊቲ ሳምፕሊንግ ሜቶድ እና ናን ፕሮባቢሊቲ ሳምፕሊንግ ሜቶድ ሁሎችንም ከአንዳንድ ከሁለት ጥያቄዎች ጋር አያይዘን እናያቸዋለን። በመጀመሪያ ዋት ኢዝ ፕሮባቢሊቲ ሳምፕሊንግ ሜቶድ? ፕሮባቢሊቲ ሳምፕሊንግ ሜቶድ ስንል ማለታችን በሪሰርች ላይ በተለያየ ሁኔታ ፕሮባቢሊቲ ሳምፕሊንግ ሜቶድ እንላለን። ስለዚህ ዋት ኢዝ ፕሮባቢሊቲ ሳምፕሊንግ ሜቶድ ምን ማለት ነው? ፕሮባቢሊቲ ሳምፕሊንግ ሜቶድ ስንል ሳምፕሊንግ ሜቶዱ ኤቭሪ ሜምበር ኦፍ ፖፑሌሽን ሃዝ ኤ ቻንስ ቱ ቢ ሴሌክትድ። ፕሮባቢሊቲ ሳምፕሊንግ ሜቶድ ስንል ሳምፕል ያደረግነው ብቻ ሳይሆን ኤቭሪ ሜምበር ኦፍ ዘ ፖፑሌሽን ምን አላቸው? የመመረጥ እድል አላቸው። ዜሮ አይደለም፣ ነን ዜሮ ቻንስ ኦፍ ቢንግ ሴሌክትድ 0.something ሊሆን ይችላል እንጂ የሆነ ቻንስ አላቸው። ፕሮባቢሊቲ ጋር ምንም አይነት ነገር ቤዝድ አድርገን አይደለም የምንመጣው። ፕሮባቢሊቲ አለ። ሁሉም ሰው ቻንስ አለው። ሁሉም ስተዲ ፖፑሌሽን ቻንስ አለው ቱ ቴክ ፓርት አስ ኤ ሳምፕል ለመሆን ሁሉም ምን አለው? እድል አለው ማለት ነው። ራንደም ሳምፕሊንግ ይባላል። ራንደም ሳምፕሊንግ ምንም ታስቦበት ከዚህ ወደዚህ ከዚህ እንደዚህ አድርጋለሁ ተብሎ ሳይሆን ራንደምሊ ነው ሳምፕል የሚደረገው። ፕላስ ሪፕሬዘንታቲቭ ሳምፕሊንግ ነው። ሪፕሬዘንታቲቭ ሳምፕሊንግ በቃ ጀነራላይዝድ ለማድረግ አመቺ የሆነ ሳምፕሊንግ። ፕሮባቢሊቲ ሳምፕሊንግ ስንል ማለት ጀነራላይዝድ ለማድረግ አመቺ ነው። ሪፕሬዘንታቲቭ ሪፕሬዘንት ያደርጋል። ሁሉም ሰው ቻንስ ካለው ሰፖርቲቭ ነው። ሪፕሬዘንት ለማድረግ ሰፖርቲቭ ነው ማለት ነው። ጉድ ቢያስ የሚባለውን ነገር ይቀንስልናል። በምትኩ ጀነራላይዛቢሊቲ ይጨምርናል ማለት ነው። ግን ብዙ አይነት አሉ። በዚህ ቶፒክ 5 አይነት ፕሮባቢሊቲ ሳምፕሊንግ እናያለን። 5 አይነት ፕሮባቢሊቲ ሳምፕሊንግ። the first one ሲምፕል ራንደም ሳምፕሊንግ የሚባለው። ሲምፕል ራንደም ሳምፕሊንግ ማለት ሲምፕል ራንደም ሳምፕሊንግ የምንለው
ኤቭሪ ፖፑሌሽን ሃዝ ኢኳል ቻንስ። ለምሳሌ ከ1000 ፖፑሌሽን ውስጥ 10 ሳምፕል መምረጥ ብንፈልግ 1000ም እኩል ቻንስ ነው ያለው። 10 ቻንስ 10 ለመምረጥ ስንሄድ 1000ም እኩል እድል ነው የመመረጥ እድል አለ። እኩል እድል። ያንኛው ምን ይባላል? ሲምፕል ራንደም ሳምፕሊንግ ይባላል። ለምሳሌ እዚህ ጋር ሎተሪ ሲስተም አንደር ኢምፕሎይስ ኔም በኮፍያ ያደረጉና ራንደምሊ 10 ድሮ ማድረግ ፈለጉ። ራንደምሊ ነው፣ ታስቦበት የሰራ ነገር የለም። 100 ኢምፕሎይ ኔም አለ። ከዛ በኋላ ራንደምሊ 10 መምረጥ ፈለገ። ቻንስ አለው ማለት ነው፣ እኩል ቻንስ አለ የመምረጥ። እንደዚህ ሲሆን ኤግዛክትሊ ኢኳል ቻንስ ኦፍ ቢንግ ሴሌክትድ ሲሆን ሲምፕል ራንደም ሳምፕሊንግ ነው። ሌላኛው ሲስተማቲክ ሳምፕሊንግ ነው። ሲስተማቲክ ሳምፕሊንግ ደግሞ selects every nth ሜምበር። መጀመሪያ የሆነ የምንጀምርበት ቦታ እናደርጋለን። የሆነ የምንጀምርበት ቦታ 1 2 3 እያለ የሚቀጥል ከሆነ 5ኛው ላይ ልንጀምር እንችላለን። 5ኛው ላይ ከጀመርን በኋላ ኤቭሪ ፊብስ ፖይንት እያነሳን እንሄዳለን። ሲስተማቲክ አድርግ ነው ማለት ነው። ሲስተማቲክ ራንደምሊ የሆነ መጀመሪያ ፖይንት እናስቀምጣለን። ከዛ በኋላ በዛ ልኬት የመጀመሪያ 6 ላይ ከሆነ በ6 ክፍተት እንሄዳለን። 10 ከሆነ በ10 ክፍተት እንሄዳለን። ያ ሲስተማቲክ ሳምፕሊንግ ይባላል። ለምሳሌ ከስቶር ቪዚቶቹ ለፊብስ ከስተመር ራንደምሊ ሴሌክት ያርገ ስታርቲንግ ፖዚሽን ብናደርገው ፊብስ 10 1 ፊብስ ቲወኔዝ እያለ ይቀጥላል ማለት ነው። እንደዚህ አይነት ሳምፕሊንግ ሲስተማቲክ ሳምፕሊንግ ይባላል። ቴንክ ዩ። ሌሎቹ ስትራቲፋይድ ሳምፕሊንግ። ስትራቲፋይድ ሳምፕሊንግ ስንል መጀመሪያ ፖፑሌሽኑ ወደ ስትራታ ይከፋፈል። በሆነ የሚያስፈልግ ነገር ሊሆን በሆነ ጸባይ ሊሆን ይችላል። በሆነ ነገር ቤዝድ አድርገን መጀመሪያ ስትራታ እንሰጠዋለን። ግሩፕ እናስይዛለን መጀመሪያ። ከዛ በኋላ ከየስትራታው ራንደም ሳምፕል እንወስዳለን። ከየከፋፈልነው ግሩፕ ራንደም ሳምፕል እንወስዳለን። ለምሳሌ ክላስ ውስጥ አሪፍ መምህር ከሆነ ግሩፕ ወርክ ይሰጣል። ግሩፕ ወርክ ሲሰጥ በሰም ካራክተሪስቲክስ ነው። ጎበዝ ተማሪን ከመካከለኛ ከዝቅተኛ ተማሪ ጋር ቼን አድርጎ ሊሰጥ ይችላል። ከዛ ስትራታ ከሰጠ በኋላ ግሩፕ ከሰጠ በኋላ ምን ያደርጋል? ራንደምሊ እከሌ ተነስና ፕሬዘንቴሽን አቅርብ ሊል ይችላል። ይሄ ሳምፕሊንግ ነው። ሳምፕሊንጉ ስትራቲፋይድ ይባላል። ስትራታ ግሩፕ ያለው ግሩፕ ሳምፕሊንግ ግሩፕ ይደረጋል። ከግሩፕ ውስጥ ደግሞ ሌላ ራንደም ሳምፕል ይወሰዳል። ዛት ኢዝ ስትራቲፋይድ ሳምፕሊንግ። ለምሳሌ በትምህርት ቤት ውስጥ በግሬድ ሌቭል ይለካል። በግሬድ ሌቭል ከለያየን በኋላ ስትራታ ካበጅን በኋላ የሆነ ያህል ተማሪ ሴሌክት ብናደርግ ከሁሉም ስትራቲፋይድ ሳምፕሊንግ። ታንኪ ክላስተር ሳምፕሊንግ ማለት ስም ነው። ክላስተር ሳምፕሊንግ የምንለው
ፖፑሌሽኑን ወደ ክላስተር እንቀይረዋለን፣ እንከፋፍለዋለን። ክላስተር ስንል እንግዲህ ጂኦግራፊካሊ ናቹራል ግሩፒንግ ሊሆን ይችላል። ከዛ ክላስተር ከሰጠነው በኋላ እንደ ስትራቲፋይድ ሳምፕሊንግ አንዳንድ አንመርጥም። ዋን ክላስተር አን ኢንታየር ክላስተር አንዱን እንመርጠዋለን። ራንደምሊ ሴሌክት ይደረጋል። ለምሳሌ ሪሰርቸር ራንደምሊ ሴሌክት 5 ስኩልስ ፍሮም ኤ ዲስትሪክት ኤንድ ሰርቬይስ ኦል ስቱደንትስ ኢን ዞስ ስኩልስ። የሆነ ዲስክሪት አለ፣ የሆነ ቀበሌ ላይ እንሄድና 100 ትምህርት ቤት ቢኖር 5 ትምህርት ቤቶችን ብቻ እንመርጣለን። ከዛ ከ5ቶቹ ትምህርት ቤት ውስጥ ያሉ ተማሪዎችን ሁሉንም ኢንተርቪው እናደርጋለን። ይሄ እንደዚህ አይነት ነገር ሲሆን ክላስተር ሳምፕሊንግ ይሆናል። ልዩነቱ ገባቸው? ስትራቲፋይድ ሳምፕሊንግ ስንል መጀመሪያ ፖፑሌሽኑ ወደ ስትራታ እናወርደዋለን፣ እንከፋፍለዋለን በግሩፕ። ከዛ ፍሮም ኢች ግሩፕ ከሁሉም ግሩፕ አንዳንድ ተማሪ አንዳንድ ሰው ሴሌክት እናደርጋለን። ይሄ ስትራቲፋይድ ነው። ክላስተር ሳምፕሊንግ ሲባል ግን ጂኦግራፊካል ወይም ናቹራሊ ቤዝድ ሆነን ፖፑሌሽኑ ወደ ክላስተር እንከፋፍለዋለን። ክላስተር እናስቀምጥለታለን። ከዛ ክላስተር ካስቀመጥን በኋላ አንዱን ክላስተር ነው ሴሌክት የምናደርገው። ለምሳሌ 1 ሚሊዮን ህዝብ ቢኖር 1 ሚሊዮን ወደ 20 ክላስተር የሚከፋፈል ከ20 ውስጥ የምንወስደው ክላስተር ስንት ነው? 1 ክላስተር ብቻ። እሱ ይወክላል ተብሎ ስለሚታሰብ ማለት ነው። ግን ሌላኛው ፕሮባቢሊቲ ሳምፕሊንግ መልቲ ስቴጅ ሳምፕሊንግ ነው። መልቲ ስቴጅ መልቲ ስቴጅ የምንለው ምንድን ነው? ከስሙ ራሱ መረዳት እንደምንችለው እነዚህ ያየናቸውን ሲምፕል ራንደም ሳምፕሊንግ፣ ስትራቲፋይድ ሳምፕሊንግ፣ የተለያዩት ነገሮች እነዚህን አራቱን ያየናቸውን ምን ሊያደርግ ይችላል? ስቴፕ ባይ ስቴፕ ሊጠቀም ይችላል። ለምሳሌ ክላስተር ተጠቅሞ መጨረሻ ላይ ሲምፕል ራንደም ሳምፕሊንግ ሊጠቀም ይችላል። እንደዚህ አይነት ሳምፕሊንግ መልቲ ስቴጅ ሳምፕሊንግ ይባላል ማለት ነው። ጉድ ኤግዛምፕል ራንደምሊ ሴሌክት 10 ሲቲስ 10 ሲቲ ክላስተር ሳምፕሊንግ ነው። ዘን ራንደምሊ ሴሌክት 50 ሃውስሆልድ ፍሮም ኢች ሲቲ 50 ደግሞ ሰው ከዛ ሴሌክት ብናደርግ ሲምፕል ራንደም ሳምፕሊንግ ይሆናል ማለት ነው። ታንኪዩ። እስኪ በዚህ ላይ 1-2 ጥያቄ እንስራ። A research team wants to conduct a survey on job satisfaction among employees in a large company. The company has 1,000 employees and the research team decides to randomly select 100 employees by assigning a unique number to each employee and then using a random number generator to pick 100 numbers. Which probability sampling method is being used in this scenario? በዚህ ሲናሪዮ ሪሰርቸሩ ኤምፕሎይ ወይም እነዚህ የሰራተኞችን ሳቲስፋክሽን ነው መለካት የፈለገው። የሆነ ትልቅ ካምፓኒ ውስጥ የሚሰሩ ሰራተኞችን ሳቲስፋክሽን ነው መለካት የፈለገው። ከዛ በካምፓኒ ውስጥ 1000 ሰዎች አሉዋል። ከዛ 100 ሰው መረጡ። ከዛ ውስጥ ዩኒክ ነምበር አሳይን አድርገው ከዛ በኋላ ራንደም ነምበር ጀነሬተር ተጠቅመው 100 ነምበር ፒክ አደረጉ። ስለዚህ የትኛው ሳምፕሊንግ ሜትድ ነው ሊሆን የሚችለው ነው ጥያቄ። ስትራቲፋይድ ነው፣ ሲስተማቲክ ነው፣ ሲምፕል ራንደም ሳምፕሊንግ ነው፣ ክላስተር ሳምፕሊንግ? መጀመሪያ እዚህ ጋር ራንደም ነምበር ጀነሬተር ተጠቅሟል። ራንደም ነምበር ጀነሬተር ከተጠቀሙ ሲምፕል ራንደም ሳምፕሊንግ ነው ማለት ነው። በዛ መለካት እንችላለን። ሁለተኛ ራንደምሊ ሴሌክት 100 ኤምፕሎይ 100 ኤምፕሎዮችን ራንደምሊ ነው ሴሌክት ማድረግ የፈለገው። ዩኒክ ነምበር ፎር ኢች ኤምፕሎይ እየሰጠ
ሴሌክት አድርጓል። ስለዚህ ሲምፕል ራንደም ሳምፕሊንግ ይሆናል መልሳችን ማለት ነው። ሲ። ሌላኛው ጥያቄ ነው a health organization is studying the effectiveness of a new drug. It decides to first divide the population of patients into age groups. Example 1A to 30, 31 to 40 season. It randomly selects 50 patients from each age group to participate in the study. Which probability sampling method is being applied in this case? መጀመሪያ ሄልዝ ኦርጋናይዜሽኑ የሆነ አዲስ መድኃኒት ሰጥቶ የእሱን ኢፌክቲቭነስ መለካት ፈለገ። በኤጅ ዲቫይድ አደረገ። ከ18 እስከ 30 ከ31 እስከ 40 አደረገ። ከዛ randomly select 50 patients from each age group 50 ሰው ሴሌክት ማድረግ ፈለገ from all each groups። እንደዚህ አይነት ጥያቄ መጣ። ስትራቲፋይድ ይሆናል። ስትራቲፋይድ ሳምፕሊንግ ለምን መጀመሪያ ስትራታ አበጀ፣ ከዛ ስትራታ ውስጥ ደግሞ እንደገና ሴሌክት አደረገ። that is stratified sampling። ሌላው እኛ መተን ታብታብ አድርጎ እንበል ታብታብ አንልም። እኛ እንግዲህ ጥሩ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው። ግን አሁንም በድጋሚችን ላይክ ያርጉ። ምንም አይቆጥርም እኮ ይኖራል፣ የሚኖር ህይወት ነው። ይኖራል። ላይክ በማድረግ ይኖራል። ስለዚህ ላይክ ያርጉ፣ ሼር ያርጉ። ይመቻችሁ። ሌላኛው ሳምፕሊንግ ሜተድ ነን ፕሮባቢሊቲ ሳምፕሊንግ የሚባለው ነን ፕሮባቢሊቲ ሳምፕሊንግ የሚባለው ፖፑሌሽኖቹ ሁሉም እኩል ቻንስ የላቸው። ነን ፕሮባቢሊቲ ነው። ምን እድል ላይ ኖራቸው ይችላል፣ ዜሮም ሊሆን ይችላል። ሴሌክት ሊያደርጉ የሚችሉትም በስምምነት በራስ ጀጅመንት በሆነ ለየት ባለ ነገር ነው የሚሆነው። የሆነ ስፔሲፊክ ነገር ተጠቅሞ ምናምን ነው ሊለዩ የሚችሉት ወይም ሴሌክት ሊያደርጉ ሳምፕል ሊወስዱ የሚችሉት እንጂ ራንደም ሊሆን ፕሮባቢሊስቲካሊ አይደለም። እና ይህንን ፕሮባቢሊቲ ሳምፕሊንግ የምንጠቀመው በአብዛኛው ሲወደድብን ነው። ፕሮባቢሊቲ ሳምፕሊንግ ሲወደድብን አለስ አዘርዋይዝ ፕሮባቢሊቲ ሳምፕሊንግ ኢዝ ጉድ ዛን ነን ፕሮባቢሊቲ ሳምፕሊንግ። አራት አይነት አሉ፣ እናያቸው እያንዳንዳቸው። ነን ፕሮባቢሊቲ ሳምፕሊንግ የመጀመሪያው ኮንቬናንስ ሳምፕሊንግ። ኮንቬናንስ ፓርቲሲፓንቶች ሴሌክት የምናደርጋቸው ኮንቬናንሽል ነው። ኤዝ ኦፍ አክሰስ ለምሳሌ እናገኛቸዋለን የሚለው ኮንቬናንስ በመመቻቸት ነው። A researcher surveys people at a nearby coffee shop because it is convenient. ሪሰርቸሩ ቅርቡ በሆነው ቦታ ሄዶ ሰርቬይ ጠይቅ ታይስ ግን ኮንቬናንስ ስለቀረቡ አክሰስ ማድረግ ስለቻለ እንደዚህ አይነት ኮንቬናንስ ሳምፕሊንግ ይባላል። ኮታ ሳምፕሊንግ የምንለው ደግሞ የሆኑ ግሩፖች ወይም ሰብ ግሩፕ ላይ ኮታ እናወጣለን። ከዛ ኮታ እስኪሞላ ድረስ ነን ራንደምሊ ሴሌክት እናደርጋለን። ከላይ እያልን ኮታ ካደረግን በኋላ ራንደምሊ አይደለም ነን ራንደምሊ ነው ሴሌክት የምናደርገው። that is ኮታ ሳምፕሊንግ። ለምሳሌ a survey requires 50 men and 50 women, so the researcher stops selecting once each quota is filled. 50 ወንድ 50 ሴት ነው የሚፈልገው። ስለዚህ ሪሰርቸሩ 50 ሲሞላለት ስቶፕ ያደርጋል ማለት ነው። ነን ፕሮባቢሊቲ ሳምፕሊንግ ስለዋል። ግን ወደዚህኛው እንላለን። ስኖውቦል ሳምፕሊንግ
ስኖቦል ማለት ደግሞ የሆኑ ሳምፕሊንግ እንመርጣለን። ለምሳሌ የሆኑ ሰዎችን እንመርጣለን። ለምሳሌ ሪሰርች ስትሰሩ በአብዛኛው እየሄዱ ማስሞላት ከከበዳችሁ ይከብዳችኋል። ኮሽነሪ ምናምን ይዘው መዞር ሊከብድ ይችላል። ያን ጊዜ ምን እናደርጋለን? የሆነ አንድ ተማሪ እናስሞላና ወይም ደግሞ አንድ ሰው እናስሞላና አንድ ፕሮፌሽን እናስሞላና እሱ እንዲያስሞላ እናደርጋለን። ያ የሞላልን ሰው ለጓደኞቹ ምናምን ሼር እንዲያደርግላቸው እናደርጋለን። በዚህን ጊዜ ስኖቦል ሳምፕሊንግ ተጠቅመን ስኖቦል ርቀት ላለው መድረስ ለማንችለው ፖፑሌሽን እንደርሳለን። በጣም አሪፍ ፓርት ማለት ነው። ለምሳሌ ስተዲ ኦን አንደርግራውንድ ሚውዚሽንስ ስታርትስ ዊዝ ዋን አርቲስት ሁ ዘን ኢንትሮዱስ አዘር ሙዚሽንስ። አንደኛው ሙዚሽን ለሌላኛው ሙዚሽን እያለ ይደረስ። ጉድ ፐርፐዚቭ ጀጅመንታል ሳምፕሊንግ ፐርፐዚቭ ሴሌክቲንግ ፓርቲሲፓንትስ ቤዝድ ኦን ስፔሲፊክ ክራይቴሪያ ኦር ፐርፐስ። ስፔሲፊክ ክራይቴሪያ አስቀምጠን ፐርፐዝ አስቀምጠን ሴሌክት ፓርቲሲፓንት እናደርጋለን። ይሄ ደግሞ ፐርፐዚቭ ጀጅመንታል ሳምፕሊንግ ይባላል። ለምሳሌ ሪሰርቸር ስተዲንግ ኤክስፐርት ቺፍስ ኦንሊ ኢንተርቪውስ ሚቼሊን ስታርትድ ቺፍስ። ስለዚህ ጀጅመንታል ፐርፐዚቭ ነው። ይጠቅመኛል፣ ይህ በደንብ ይጠቅማል በሚለው በዛ መልኩ ሴሌክት እናደርጋለን። ለምሳሌ ጥያቄያችን እንዴ A researcher is studying the attitude of people toward controversial political issue. To gather data, they decide to interview individuals they personally know who have strong opinions on the matter, believing that those with strong opinions will provide the most valuable insight for study. Which non-probability sampling method is being used in this case? Snowball ነው፣ conventional, quaterno, purposive ነው። Researchers studying the attitude of people toward controversial political issue. To gather data, they decide to interview individuals they personally know who have strong opinions on the matter. Personally know. They personally know who have strong opinions on the matter. Purpose judgmental ስለሚያውቋቸው ብቻ። Good. ሁለተኛ ጥያቄ journalists want to understand public opinion on a new policy. Instead of randomly selecting individuals, they choose to survey people at a series of pre-arranged events, such as concert, where they are more likely to meet individuals who fit a particular demographic they believe will have an opinion on the policy. Understand public opinion on a new policy instead of randomly selecting individuals. randomly select ማድረግ አልፈለጉም። ኢንዲቪዱዋሎችን የሆነ ሴት አድርገው ፕሪአሬንጅድ ኢቨንት አስቀምጠው ሴሌክት ማድረግ ፈለጉ። ከዛ በኋላ ያው የሚሰሩትን ስራ ሰሩ። which non-probability sampling method is being used? የትኛውን እንጠቀም? መልሳችን ምን ሆነ? ኮንቪነንስ ሳምፕሊንግ የተመቻቸውን አክሰስ ማድረግ የሚችሉትን ብቻ እንጠቀሙት። ግድ በዛሬው በዚህ ሪሰርች ሳምፕሊንግ ቴክኒክ በሚሉ ሁለቱ ቶፒኮች ላይ ያሉት አይነቶችን ለማየት ሞክረናል። ቪዲዮውን ላይክ አድርጉት። ለምትወዷቸው ተማሪዎች እንዲሁም የጤና ባለሙያዎች ሼር አድርጉላቸው። ይህ ሪሰርች ሳምፕሊንግ ሜትድ በብዙ መልኩ ይጠቅማል። አንደኛ ኤግዛም ላይ ይጠቅማል፣ ሁለተኛ ሪሰርች በምንሰራበት ጊዜም ይጠቅመናል። ስለዚህ ሼር አድርጉት፣ ኮመንት አድርጉበት፣ ላይክ ሰብስክራይብ አድርጉ ቻናሉንም። እናመሰግናለን። በሌላኛ ቶፒክ እንገናኛለን። መልካም ጊዜ